እንዴት በ30 ቀን የሚገርም ልምድ መገንባት እንችላለን? ስፖርት መስራት ሊሆን ይችላል፣ መጽሐፍ ማንበብ ወይም ስኪል መማር፣ አንዳንድ ነገሮችን ማድረግ የምንፈልጋቸውን ነገር ለውጦች ለማምጣት በ30 ቀን እንዴት መገንባት ይቻላል የሚለው። እንዲሁም አንዳንድ ሞቲቬሽናል ስፒከሮች እና ወይ ሳይኮሎጂስቶች 21 ቀንም ይላሉ። ትክክል ናቸው። እና ይህንን ልምድ ለመገንባት ምን ማድረግ አለብን? መጀመሪያው ነገር የምናደርገው ነገር ዴይሊ መሆን መቻል አለበት። ዲሲፕሊን ያስፈልገናል። ያንን ነገር ለመስራት በዛ ቦታ ላይ መገኘት አለብን። ፕላን አውጥተን በዚህ ሰዓት እናደርጋለሁ ብለን በዛ ሰዓት ተገኝተን ያንን ነገር ማድረግ አለብን። ዲሲፕሊን ሆነም ማለት ነው። ኮንሲስታንሲ ደግሞ ያስፈልገናል። ቀጣይነት፣ ቋሚነት ለነዚህ 21 ቀናት ወይም ለነዚህ 30 ቀናት ይህንን ነገር ወይ ስኪል የምትማር ከሆነ ወይ የሆነ ነገር ስፖርት የምትሰራ ከሆነ የምታነብ ከሆነ በዛ ሰዓት ዴይሊ ማድረግ አለብን። ልክ 2 ሰዓት ጠዋት ሊሆን ይችላል፣ 12 ሰዓት ሊሆን ይችላል፣ ማታ 1 ሰዓት ሊሆን ይችላል። 1 ሰዓት ሲል 2 ሰዓት ሲል 12 ሰዓት ሲል ወይም ባስቀመጥክበት ታይም ላይ ያንን ነገር እያደረግክ ነው፣ ሁሌ ዴይሊ ማለት ነው። በዛ ነገር ሁልጊዜ ያኛውን ነገር እያደረግክ በሄድክ ቁጥር ስለዛ ነገር ያለ እውቀት ይሰፋል። ስለዛ ያለ ነገር አስተሳሰብ ወይም ስለዛ ነገር ያለ ጥልቅ እውቀት ይሰፋል ማለት ነው። መሆን በምንፈልገው ወይም መስል ቢውልድ ማድረግ ሊሆን ይችላል፣ መጽሐፍ ማንበብ፣ ማወቅ፣ ገንዘብ ሜክ ለማድረግ፣ ስኪል ለመማር ዴይሊ የምናደርጋቸው ነገሮች ዴይሊ በየቀኑ ያኛውን ነገር በዛ ታይም በዛ ሰዓት አቅደንለት ያንን ነገር የምንሰራ ከሆነ በዛ ነገር ያለን ኤክስፒሪየንስ በጣም ትልቅ ይሆናል ማለት ነው። በዛ ነገር ኤክስፒሪየንስድ እንሆናለን። ከዛም በኋላ የምንፈልገውን ነገር ከዛ ነገር ማግኘት እንችላለን። የአብዛኞቻችን ችግር ምንድነው? አንጀምርም፣ ወይም ከጀመርም በኋላ ራሱ ወይም እናቆማለን። ረጅም ርቀት አሁን ለምሳሌ ለ30 ቀን አልኩኝ ልምዱን ወይም በ30 ቀን ውስጥ እንትን ላልን እንችላለን። የምንፈልገውን አይነት ሪዛልት ላይመጣ ይችላል። በ30 ቀን አልመጣም ብሎ ማቆም ትንሽ ከባድ ነው የሚሆነው። በቃ ዴዲኬትድ ሆኖ ዴይሊ ያኛው ሪዛልት እስኪመጣ ድረስ ያንን ሀቢት ለመገንባት በየጊዜው መስራት አለብን ብዬ አስባለሁ። ስለዚህ ራሳችንን ለመቀየር ከተነሳን ድረስ፣ ራሳችንን ለመለወጥ ከተነሳን ድረስ ተስፋ መቁረጥ አያስፈልግም። ዴይሊ ያንን ነገር መስራት መቻል አለብን። አንዳንድ ሰዎች ያቆማሉ፣ ይጀምሩና በመሀል ያቆማሉ። አንዳንዶቹ አይጀምሩም፣ ወይ እኔንም ጨምሮ ነው ይሄ ነገር። ግን በየጊዜው ዴይሊ ያንን ነገር ስንሰራ ምን ይሆናል? ስኬታማ ወይም ውጤታማ የምንሆንበት እድል ሰፊ ይሆናል። 90% የሚሆነው የስኬት የጀርባ አጥንት አለማቆም ነው። ኮንሲስተንሲ 90% የሚሆነውን ፐርሰንት ይይዛል። አለማቆም፣ ተሳካ መቀጠል፣ አልተሳካ መቀጠል፣ ምንም ነገር ሊፈጠር ይችላል። ኮንሲስተንሲ በጣም ወሳኝና ፓወር ያለው ነገር ነው። አለማቆም፣ ሰው ባለማቆም ውስጥ የፈለገውን ነገር ታርጌት ማድረግ ይችላል ብዬ ስለማምን ማለት ነው። እንደዚህ አይነት ቪዲዮ አስተማሪና ራሳችንን የሚቀይር አይነት ቪዲዮ ማግኘት ከምትፈልጉ ከሆነ ይህንን ቻናል ሰብስክራይብ አድርጉ። ኮመንት ላይ ሀሳባችሁን ሼር አድርጉ። መልካሙን ሁሉ ተመኘሁላችሁ።